ላይ ሲጫኑ ቀድሞ ኖቲፊኬሽን እንዲደርሳችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ዜናዎች እንሆ። ዋሽንግተን ከቴህራን መርዶ ሰማች። ኢራን ለተመታባት መርከብ አጸፋዊ እርምጃ እንደምትወስድ ዛተች። አይአርጂሲ ኢራን የመደራደሪያ አቅሟን መጠቀም አለባት አሉ። የኢራን ወታደር በደቡብ ሊባኖስ የሚገኝን የኢየሱስ ክርስቶስ ሐውልትን በመዶሻ ቀጠቀጠው። በቅድሚያ የምንመለከተው ዋሽንግተን ከቴህራን ምን መርዶ ሰማች የሚለውን ነው። ቴህራን በአሜሪካና ኢራን መካከል ከተኩስ አቁሙ ቀነ ገደብ ማብቃት 2 ቀን ቀደም ብሎ ይደረጋል ለተባለው የሁለተኛው ዙር ድርድር እንደማትገኝና ውድቅ እንዳደረገች ዘገባዎች እየወጡ ነው። በትናንትናው ዕለት ምንም እንኳን ዶናልድ ጄ ትራምፕ አሜሪካን ወክለው የሚደራደሩ አባላትን ምክትል ፕሬዝዳንት ጄዲ ቫንስን ጨምሮ ወደ ፓኪስታን ኢስላማባድ እንደሚልኩ ቢናገርም ኢራን አሜሪካን አናምንም፣ እኛን ድርድር እያለች እሷ አዲስ ጦር ለመክፈት አስባለች ብለዋል። ይህንንም ያሉበት ምክንያት አንደኛ አሜሪካ በትናንትናው ዕለት የኢራንን መርከብ ካርጎ ሺፕ በሆርሙዝ አጠገብ መምታቷና በቁጥጥር ስር መዋሏ ነው። ሁለተኛ ዶናልድ ጄ ትራምፕ በትናንትናው ዕለት በሰጡት ንግግር ከኢራን ጋር ሁለተኛውን ዙር ድርድር እንደሚያደርጉ፣ ኢራኖች ካልተስማሙ ግን ከዚህ በኋላ በኢራን ምድር ያለ ድልድይ የተባለ እንዲሁም ማንኛውም መሰረተ ልማቶች እንደሚያወድሙ ዝተው ከዚህ በኋላም ለኢራን የሚያዝነው ደጉ ሰው ትራምፕ አይኖርም ብለው ነበር። በሶስተኛ ደረጃ ትራምፕ የሚያወራው ስምምነትና መሬት ላይ የሚታየው የኢራንና አሜሪካ ያሉበት ሁኔታ ፈጽሞ የማይገናኝ ነው። ይህም እኛን ጠላት ሊሸውደንና አዲስ ጦርነት ሊከፍት እንደሆነ ተሰምቶናል ብለዋል ኢራኖች። በነገራችን ላይ ከዚህ በፊት ኢራን ከአሜሪካ ጋር በኒውክሌር ፕሮግራም ጉዳይ በኦማንና በኳታር አደራዳሪነት ድርድር በማካሄድ ላይ እያሉ 2 ጊዜ አሜሪካና እስራኤል ጦርነት እንደከፈቱባት የሚታወስ ነው። አሁን ለ3ኛ ጊዜ መጠርጠር አይከፋም። ሌላኛው ጉዳይ ዶናልድ ጄ ትራምፕ በትናንትናው ዕለት በነጩ የአሜሪካ ቤተመንግስት ሲቹዌሽን ሩም ያደረጉት የደህንነት ውይይት እና የመካከለኛው ምስራቅ የአሜሪካን የጦር ኃይል አቅም ለማጠናከር ተጨማሪ ኃይሎች ወደ ስፍራው እንዲያመሩ መደረጉ ነው። ይህም ለቴህራን ነገሩን እሳት ላይ ጭድ አድርጎባታል። Since the start of the ceasefire, we have faced the American side, if we want to be precise, because at the beginning the US said this ceasefire in Lebanon is not part of the agreement, despite the fact we have said to the Pakistani mediator, and we have made it clear that ceasefire in Lebanon must be there. Then we faced the maritime blockade, and you have seen how the Americans have attacked an Iranian ship, and you have seen how the Americans have violated the ceasefire through putting a blockade on the ports, and this is against the international laws. America has insisted to commit these violations, these aggressive violations, and we can see that the lack of trust between both parties is quite there, because Iran doesn't trust the American side, and we should not do that. We will adopt the certain procedures to keep the national interests of Iran. Is the Iranian Foreign Ministry
seeing that America is keen to violate the ceasefire agreement. So, do you think that this will lead to a new aggression against Iran? Do you think that the way adopted by America with the talks and negotiations is a sort of a American stress towards this direction? And do you think the uranium enrichment will be there on the table? I will answer your first question because I see that you must have asked one only question, but the first question of yours is related to our inability to repeat that experience or to forget the previous experience during the talks with America. America has violated the talks and negotiations twice, not only once. America has attacked Iran. America has killed our elderly and the sons and daughters of the Iranian people. America has attacked the infrastructure with severe damage, and Iran will follow up very seriously every way through diplomacy, and we will be very careful. We will be very ምንም እንኳን በኢራንና አሜሪካ ይደረጋል ተብሎ የታሰበው ሁለተኛው ዙር ድርድር የመካሄድ እድሉ ባያስተማምንም ኢራን ውድቅ ብታደርግም ፓኪስታን ግን ከውይይት ሰላም ይመጣል እባካችሁ እያለች እየተማጸነች ነው። ድርድሩን ለመምራትም ተስፋ በማድረግ ሽር ጉድ እያለች ነው። ለዚህም ሁለት ትልልቅ የዩኤስሲ-17 የተሰኙ የአሜሪካን የካርጎ አውሮፕላኖች በትናንትናው ዕለት ፓኪስታን ኢስላማባድ ገብተዋል። በውስጣቸውም የተደራዳሪ አባላትን ደህንነት ለመጠበቅ የሚረዱ የደህንነት መሳሪያዎችና መጓጓዣ መኪኖችን ይዘዋል። በመጀመሪያው ዙር ድርድር የተካሄደበት የሴሬና ሆቴልም ዙሪያው በብረት ታጥሯል። ሆቴሉ ውስጥ ያሉ ሰዎችም እንዲወጡ ትዕዛዝ ተሰጥቷል። ወደ ሆቴሉ የሚወስዱ መንገዶችም ተዘግተዋል። ከሆቴሉ በ3 ኪሎ ሜትር ክልል ውስጥ ያሉ እንግዶችም አካባቢውን ለቀው እንዲወጡ ታዘዋል። በሌላ ዜና ኢራን በአሜሪካ ባህር ኃይል ለተመታባት መርከብ አጸፋዊ እርምጃ እንደምትወስድ ዛተች። በትናንትናው ዕለት የአሜሪካ ባህር ኃይል ንብረትነቱ የኢራን የሆነ መርከብ የኢራንን ባንዲራ እያውለበለበች ከተመታች በኋላ በቁጥጥር ስር አድርጓታል። ይህም የሆነው የኢራን መርከብ ለ6 ሰዓታት የቆየ ተደጋጋሚ ማስጠንቀቂያ ቢሰጣትም መርከቧ አሻፈረኝ ብላ የአሜሪካን ኃይል ጥሳ ወደ ሆርሙዝ ወሽመጥ ለማለፍ ስትሞክር መርከቧ ላይ የአሜሪካ ኃይሎች በተደጋጋሚ ተኩሰው ሞተሯን አፈንድተው እንዳትንቀሳቀስ አድርገዋል። በዚህ ሰዓትም መርከቧ በአሜሪካ ቁጥጥር ስር እንዳለችና በውስጧ ምን እንደያዘች ምርመራ እየተደረገባት ነው ተብሏል። ይህንም ተከትሎ የኢራን ማዕከላዊ የጦር ዕዝ ለኢራን መንግስታዊ ሚዲያ እንደተናገረው በቅርቡ በዚህ የታጠቀ ዘራፊ ኃይልና በአሜሪካ ጦር ላይ አጸፋዊ እርምጃ እንወስዳለን ብለዋል። በኢራኖች እይታ ይህ የአሜሪካ ድርጊትም የተኩስ አቁሙን ስምምነት የጣሰ ነው ተብሏል። አሁን ላይ በሀያሉ ሀገር አሜሪካ ሳይሆን በቴህራን የሚዘወረው የነዳጅ ዋጋ እየጨመረ ነው። ማንኛውም ከኢራን የተሰማ ኮሽታ ለዓለም ኢኮኖሚ መናጋት ወሳኝ እንደሆነ ተረጋግጧል።
በአጠቃላይ ይህ የመርከብ ላይ ጥቃት የመጀመሪያው የአሜሪካ የመርከብ ላይ ጥቃት ተደርጎ ተወስዷል። ይህም ሁኔታ የኢራንና የአሜሪካን ጦርነት እንዳያባብስ ተፈርቷል። Is the first such military intervention during this blockade. This does put into jeopardy perhaps the U.S.'s efforts to have a second round of negotiations with Iranian officials in Islamabad starting late on Monday night. Right, and President Trump has said that a U.S. delegation was on its way to Islamabad. Do we know more about that? Who he's sending and what details they have on what's they're planning in Islamabad? Well, we don't know specifically what the U.S. delegation is taking to Islamabad to try to convince Iran that there is a way to end this war, which is in its 8th week. But we do know that the U.S. Vice President J.D. Vance is leading this delegation, along with the Special Envoy Steve Witkoff and the president's son-in-law and unofficial government employee Jared Kushner. Now, again, what they're going to take to the Iranians to possibly persuade the Iranians to cut a deal in order to end the war, that's really up in the air, especially now that there has been this active military intervention of an Iranian-flagged vessel on the high seas. We don't know whether or not the Iranians are going to make good on their threat to not show up in Islamabad. They had been saying before this incident was reported that they weren't going to show up because the U.S. blockade was still in effect and that the Iranians felt that there was nothing to discuss as long as the U.S. was trying to block all traffic in and out of Iranian ports. Whether this intervention now makes a difference, we'll have to see. It's going to be a very long 24 hours before we actually see what happens. Indeed. Rosalind, thank you very much for that. That's Ros Jordan, live for us there in Washington, D.C. በተያያዘ ዜና ቴሌግራፍ የተሰኘው የእንግሊዝ ጆርናል ዋል ስትሪት ጆርናልን ጠቅሶ እንደዘገበው የ10 ዓመት የኢራን ዩራኒየም ማበልጸግ ማቆም ወደ ስምምነት ሊያመራ እንደሚችል ለኢራንና አሜሪካ በሚደረገው ውይይት ቅርበት ያላቸው ባለስልጣናት እንደተናገሩ ተዘግቧል። በተጨማሪ ዜና የኢራን ባለስልጣናት የውጭ ጉዳይ ሚኒስትሩን አባስ አራጋቺን ጨምሮ ከአይአርጂሲ የጦር መሪዎች ጋር ልዩነት ተፈጥሯል ወይ ተብሎ እየተወራ ነው። ይህንን የሚያሰኘው አባስ አራጋቺ ያበሰሩትን የሆርሙዝ ወሽመጥ መከፈት በሰዓታት ውስጥ አይአርጂሲ ተዘጋ ብሎ መዘገቡ ነው። ነገር ግን የአይአርጂሲ ከፍተኛ አማካሪ የሆኑ ሰው እንደገለጹት የሐሳብ ልዩነት ኖሮ ሳይሆን ኢራን ከአሜሪካ ጋር ለምታደርገው ድርድር ትልቅ አቅሟን መጠቀም አለባት። የኛም እምነት ይህ ነው። የሆርሙዝ ወሽመጥ ድጋሜ የተዘጋበት ምክንያትም ለዚሁ ድርድር ትልቅ አቅም እንዲሆናት ተስፋ ተደርጎ ነው። ጨምረውም ኢራን የምታደርገውን ድርድር እንደማይቃወሙ ነገር ግን አቅሟን እንድትጠቀም እንደሚፈልጉ ገልጸዋል። ለሰዓቱ ያስኳቸው ዜናዎች እነዚህ ነበሩ። አመሰግናለሁ።